ለኩላሊት ጠጠር የሚዳርጉ የምግብ አይነቶች የትኞቹ ናቸው? እንዲሁም እውን ወተት መጠጣት የኩላሊት ጠጠርን ይከላከላል ወይ? በተጨማሪም የኩላሊት ጠጠር ካለብን ዋና ምልክቶቹ ምንድናቸው? ሕክምናውስ ምን ይመስላል? የሚለውን አጠር አድርጌ ወደ እናንተ አደርሳለሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። የኩላሊት ጠጠር እንዲፈጠር የሚያደርጉ 5 ምክንያቶች አሉ። እነዚህ 5 ምክንያቶች የሶስቱ ነገሮች መጨመር ወይንም የሁለቱ ነገሮች መቀነስ ነው። ስለዚህ እነዚህ ምክንያቶቹ ምንድናቸው የሚሉትን አንድ ባንድ ስናይ አንደኛው ከመጨመር ጋር ተያይዞ የሚከሰተው ምንድነው? በሽንት ውስጥ ያለው የካልሲየም መጠኑ በጣም ሲጨምር የሚከሰት ነው። ሁለተኛው ደግሞ የኦግዛሌቱ መጠን በጣም ሲጨምር ነው። ስለዚህ ኦግዛሌቱና ካልሲየሙ ከጨመረ የሁለቱ ጥምር አንድ ላይ ካልሲየም ኦግዛሌት የመፈጠር እድሉ በጣም ከፍተኛ ነው። እንዲሁም ሶስተኛ ደግሞ በሽንት ውስጥ ያለው የዩሪክ አሲድ በጣም መጨመር ነው። ስለዚህ ዩሪክ አሲድ ስቶን እንዲጨምር ያደርገዋል ማለት ነው። እንደ አጠቃላይ ግን ይሄ ካልሲየም ስቶን የምንላቸው ካልሲየም ፎስፌትም ሆነ ካልሲየም ኦግዛሌት እንዲፈጠሩ ትልቁን ሚና የሚጫወተው የካልሲየሙ መጨመር ነው። ስለዚህ ይሄ ካልሲየም እንዲጨምር የሚያደርገው አንዱ ምክንያት ደግሞ ከአመጋገባችን ወይም ከአኗኗር ዘይቤያችን ተያይዞ የሚመጣ ነው። ለምሳሌ ከምግብ ጋር ተያይዞ በጣም ጨው የምናበዛ ከሆነ ሶዲየም ወይንም ጨው ካልሲየም ድራግ አድርጎ ካልሲየም ስቶን እንዲፈጠር ትልቅ ሚና ይጫወታል ማለት ነው። ብዙ ጊዜ ወተት ጠጠር ያመጣል ተብሎ ይታሰባል። ነገር ግን ትክክለኛ እውነታው ግን እንደዛ ሳይሆን ወተት መጠጣት በተቃራኒው የኩላሊት ጠጠርን ይከላከልልናል። ያ ማለት በወተት ያው ካልሲየም እንዳለ ይታወቃል። ስለዚህ በወተት ውስጥ የምናገኘው ካልሲየም ኦግዛሌትን መጀመሪያ ከአንጀታችን ላይ ወደ ደም ስራችን እንዳይገባ በማድረግ ካልሲየም ከኦግዛሌት ጋር ተጣምሮ በጽዳጅ መልኩ እንዲወጣ ነው የሚደረገው ማለት ነው። በዚህ ምክንያት ጠጠር እንዳይፈጠር ያደርጋል ማለት ነው። ስለዚህ ኦግዛሌት ቀጥታ ወደ ደም ስራችን ገብቶ ከካልሲየም ጋር ተጣምሮ ጠጠር እንዳይፈጠር መጀመሪያውን ቀድሞ ከኦግዛሌት ጋር በመጣመር በአንጀት መልኩ ቀጥታ ካልሲየም ኦግዛሌት እንዲወገድ ያደርጋል ማለት ነው። ስለዚህ ባንዴ ወተት ጠጠር ሳይሆን የሚያመጣው ጠጠርን ይከላከላል ማለት ነው። እንዲሁም ደግሞ ይሄ ኦግዛሌት የምንለው ደግሞ ብዙ ጊዜ ከስኳር ድንች ወይም ከቀይ ስር ጋር እናገኘዋለን። ስለዚህ አዘውትረን ቀይ ስር ወይም ስኳር ድንች ወይም ይሄ ቸኮሌት በጣም ብዙ ጊዜ በጣም ተደጋጋሚ የምናበዛ ከሆነ እንደዚህ ካልሲየም ኦግዛሌት የሚባለው ጠጠር የመፈጠር እድሉ ሊኖር ይችላል ማለት ነው። ሌላው ደግሞ ዩሪክ አሲድ ስቶን የምንለው የዩሪክ መጨመር ነው። የዩሪክ መጨመር ያልነው ሶስተኛው ምክንያት ይሄ ደግሞ በጣም ብዙ ጊዜ ቀይ ስጋ የምናዘወትር ከሆነ ከዛ ጋር ተያይዞ የሚመጣ ጠጠር ነው። ስለዚህ ቀይ ስጋ ብዙ ጊዜ በጣም ማዘውተር የለብንም ማለት ነው። ሌሎቹ የሁለት ነገሮች መቀነስ የኩላሊት ጠጠር ያመጣ ያልኳችሁ ደግሞ አንደኛው ሲትሬት በጣም የሚቀንስ ከሆነ ነው። ስለዚህ ሲትሬት በሽንት ውስጥ ካለው ካልሲየም ጋር በመጣመር ካልሲየም ከኦግዛሌት ጋር እንዳይገናኝ በማድረግ ጠጠር እንዳይፈጠር የሚያደርግ ንጥረ ነገር ነው። ነገር ግን ሲትሬት በጣም የሚቀንስ ከሆነ ካልሲየም ከኦግዛሌት ጋር የመጣመሩ እድሉ በጣም ከፍተኛ ስለሚሆን በዚህ መልኩ ካልሲየም ስቶን የካልሲየም ጠጠር እንዲፈጠር ይደረጋል ማለት ነው። ስለዚህ ይሄን ሲትሬት የምናገኘው ደግሞ ብዙ ጊዜ ሎሚ ጁስ ወይንም የብርቱካን ጁስ በመጠጣት ያንን ሲትሬቱን መጨመር እንችላለን ማለት ነው። እንዲሁም በተጨማሪ ደግሞ ይሄ ሲትሬት መጨረሻ ላይ ወደ ባይካርቦኔት በመቀየር በሽንት ውስጥ ያለውን የአሲድ መጠን ይቀንሰዋል ማለት ነው። ያም ማለት ፒኤቹን እንዲጨምር ያደርጋል ማለት ነው። ስለዚህ ሽንት ውስጥ ያለው አሲዲቲው ይቀንሳል። ያም ማለት ደግሞ ዩሪክ አሲድ እንዳይፈጠር ያደርጋል። ስለዚህ ዩሪክ አሲድ ስቶን እንዳይፈጠርም ያግዘናል ማለት ነው። ስለዚህ ሲትሬት በብዙ መልኩ ጥቅም አለው። ይሄን ለማድረግ ደግሞ ብዙ ጊዜ የብርቱካን ጁስ ወይንም የሎሚ ጁስ የምንጠጣ ከሆነ በዩሪክ አሲድ የሚፈጠረውን ጠጠር እና በካልሲየም ኦግዛሌት የሚፈጠረውን ጠጠር እንዲቀንስልን ያደርጋል ማለት ደግሞ አምስተኛው የጠጠር እንዲፈጠር ከሚያደርጉት ምክንያቶች ደግሞ አንደኛው የሽንት መጠን መቀነስ ነው። ስለዚህ የሽንት መጠኑ በጣም በቀነሰ ቁጥር በጣም ሽንታችን ኮንሴንትሬት በሆነ ቁጥር ኩላሊት ጠጠር የመፈጠር እድሉ በጣም ከፍተኛ ይሆናል። ስለዚህ
ይሄን ለመከላከል ደግሞ ስለዚህ በቂ የሆነ ፈሳሽ መውሰድ ይኖርብናል ማለት ነው። ያ ማለት ደግሞ በቂ ውሃ ጠጣን ለማለት ቢያንስ ከ2 ሊትር በላይ መጠጣት ይኖርብናል፣ ወይንም ደግሞ ቢያንስ ከ2 ሊትር በላይ መሽናት ይኖርብናል ማለት ነው። ሌላው አጋላጭ ደግሞ ጨው ማብዛት ነው። ስለዚህ ጨው በበዛ ቁጥር ካልሲየም ድራግ አድርጎ ካልሲየም ስቶኖች፣ የካልሲየም ጠጠሮች የመፈጠር እድላቸው በዛው ይጨምራል። ስለዚህ ቢያንስ በቀን 1 የሻይ ማንካ ጨው ብንመገብ በቂ ነው ተብሎ ይታሰባል ማለት ነው። ሌላው አጋላጭ ምክንያት አካባቢው በጣም ሞቃት ከሆነ ለኩላሊት ጠጠር ያጋልጣል። ሌላው ደግሞ አመጋገባችን ጋር ተያይዞ የሚመጣ ችግር ነው። ያ ማለት በጣም ብዙ ጊዜ ቀይ ስጋ የምናዘወትር ከሆነ ወይንም ደግሞ ብዙ ጊዜ የታሸጉ ለስላሳ መጠጦችን፣ ስኳርነት ያላቸው ምግቦችን በጣም የምናዘወትር ከሆነ እዛም ጋር ተያይዞ የኩላሊት ጠጠር የመከሰት እድል ሊኖረው ስለሚችል ከዚህ ላይ ጥንቃቄ ማድረግ ይኖርብናል ማለት ነው። እንዲሁም ደግሞ በተደጋጋሚ ሽንት ቧንቧ ኢንፌክሽን የሚያጠቃን ከሆነ ካልቸር በማሰራት በትክክል መታከም ይኖርብናል። በትክክል ካልታከምን ግን ያ የኩላሊት ኢንፌክሽን ወደ ጠጠርነት ይቀየራል ማለት ነው። አንዳንድም ደግሞ ጠጠሩ ሲፈጠር ደግሞ መልሶ ወደ ኩላሊት ኢንፌክሽን ለመፈጠር ምቹ የሆነ ኤንቫይሮንመንት ስለሚፈጠር ሁለቱንም መታከም ይኖርብናል ማለት ነው። ሌላው ደግሞ ከዚህ በፊት የኩላሊት ጠጠር ካለብን ተመልሶ የኩላሊት ጠጠር የመፈጠር እድል ሊኖረው ስለሚችል አንድ የኩላሊት ጠጠር ታክመናል ብለን መተው የለብንም። እንዲሁ ጥንቃቄ ማድረግ ይኖርብናል ማለት ነው። ሌላው የኩላሊት ጠጠር ምልክቶቹ ምንድናቸው ወደሚለው ስንሄድ እንደ አጠቃላይ የኩላሊት ጠጠር ብዙውን ጊዜ ምንም አይነት ምልክት ላይኖረው ይችላል። ካለው ደግሞ አንደኛው ዋናው ምልክት በጣም ከባድ የሆነ የሚያንፈራፍር የጎንዮሽ ወይም የጀርባ ህመም ሊኖረው ይችላል። የማያስቀምጥ የማያስተኛ አይነት ህመም ነው የሚኖረው። ህመሙም ደግሞ ብዙ ጊዜ ወደ መራቢያ አካል ወይም ወደ ውስጠኛው የጭናችን ክፍል የሚሰራጭ አይነት ህመም ሊኖረው ይችላል። በተለይ ህመም የሚፈጥረው ከ3 ቦታዎች ላይ ነው። እንግዲህ ብዙውን ጊዜ ኩላሊት ጠጠሩ የሚፈጠረው ኩላሊት ላይ ነው። ኩላሊት ላይ በጣም ስፔስ ስላለ እንደውም ህመም ካለው በጣም ጥሩ ምልክት ነው። ብዙ ጊዜ ህመም ሳይኖረው ነው በጣም ትልቅ መጠን ከደረሰ በኋላ ህመም ይከሰታል። ያም ለማከም አስቸጋሪ ማለት ነው። ስለዚህ ቶሎ ህመም ካመጣ እንደውም በጣም ገና ሳያድግ መታከም ይቻላል። ስለዚህ ጠጠሩ ህመም የሚያመጣው ደግሞ 3 ቦታዎች ላይ ሲገኝ ነው። ያ ማለት ጠጠሩ ከኩላሊት ወጦ ከኩላሊት ወደ ፊኛ ወዳለው ቱቦ ሲወጣ እንዲሁም ደግሞ በፊኛና በኩላሊት መካከል ካለው የቱቦ መስመር ላይ የደም ስሮች አሉ። በነዛ ደም ስሮች መካከል ያለው ቱቦ ሲያልፍ ከኩላሊትና ከፊኛው መካከል ካለው ቱቦ ሲደርስ ህመም ይኖረዋል። እዛ ላይ በጣም ጠባብ ቦታ አለች። እንዲሁም ደግሞ ሶስተኛ በጣም ህመም የሚፈጥረው ጠጠሩ ከቱቦዋ ወደ ፊኛ ሲገባ ከዛች ላይ ህመም ይፈጥራል ማለት ነው። ስለዚህ ከ3 ቦታዎች ላይ በጣም ጠባብ ቦታዎች ስላሉ ከነዛ ላይ ህመም ሊፈጥር ይችላል ማለት ነው። ሌላው ሁለተኛው ደግሞ ሽንት ከጨረሱ በኋላ ህመም ሊያመጣ ይችላል፣ ወይንም ከሽንት ጋር ደም ተቀላቅሎ መንጣት ሊሆን ይችላል። ሶስተኛው ደግሞ ሽንት ሲሸኑ ማሳከክ ሊኖር ይችላል። ጠጠሩ ፊኛ ላይ ከሆነ ቶሎ ቶሎ ሽንት መንጣት ሊሆን ይችላል። እነዚህ አይነት ምልክቶች ካሉ አንዱ ምልክት ነው። አራተኛ ደግሞ ተደጋጋሚ የሆነ የሽንት ቧንቧ ኢንፌክሽን የሚዘን ከሆነ አንዱ ምልክት ሙቀት ሊኖር ይችላል። እንደዚህ ብርድ ማለት ሊሆን ይችላል። ስለዚህ ይሄ ደግሞ ስትሩቬቲ ስቶን ያልነው ይሄ የሽንት ኢንፌክሽን ጋር ተያይዞ የሚመጣው ጠጠር ካለ የሽንት ቧንቧ ኢንፌክሽን በተደጋጋሚ ከያዘን እነዚህ አይነት ምልክቶች ካሉ የሽንት ቧንቧ ኢንፌክሽን መታከም ይኖርብናል ማለት ነው። ወደ ህክምናው ስንሄድ ህክምናው ጠጠሩን ለማከም እንደ ጠጠሩ መጠን፣ እንደ ጠጠሩ ቦታ፣ እንደ ጠጠሩ አይነት ይወሰናል ማለት ነው። ስለዚህ ጠጠሩ በጣም ትንሽ ከሆነና ለምሳሌ ከ5 ሚሊ ሜትር በታች ከሆነ ውሃ በመጠጣት በሽንት መልኩ እንዲወጣ ማድረግ ይቻላል። ከዛም ደግሞ ከፍ ያለ ከሆነ በሳውንድ ዌቭ ወይንም በድምፅ ሞገድ ተፈረካክሶ እንዲወጣ ማድረግ ይቻላል። ሌላው ደግሞ በሽንት ቧንቧ ቱቦ በማስገባት ተፈረካክሶ እንዲወጣ ማድረግ ይቻላል። እንዲሁም መጠኑ በጣም ከፍተኛ ከሆነ ከ2 ሴንቲሜትር በላይ ከሆነ ደግሞ በቀዶ ህክምና እንዲወጣ ይደረጋል ማለት ነው። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ።